ሰላም ውድና የተከበራችሁ የሁለገብ ዩቲዩብ ተከታታዮች ብርሃን ነኝ ከሁለገብ ዩቲዩብ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬም በአዲስ ቪዲዮ መጥቻለሁኝ። ይሄን ቪዲዮ ከወደዳችሁ ላይክ፣ ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ አድርጉ። እንዲሁም ወዳችሁ ፈቅዳችሁ ወደ ቻናሌ እየተቀላቀላችሁ ቤተሰብ እያደረጋችሁ ያላችሁ እግዚአብሔር ይባርካችሁ፣ ተባረኩ። ዛሬ የምናየው ይሄ ያው ዱባ ነው። የዱባ ማክስ ነው ለጸጉራችን የዱባ ማክስ ነው የምንመለከተው ማለት ነው። እኔ ዱባውን ያው ልጬ እንዲህ ነበረ ማለት ነው። ያው ልጬ እንደዚህ ከታትፍ ያለው በትንሹ ማለት ነው። በትንሹ ከታትፍ ያለው ከዛም በኋላ እንቀቅላለን ማለት ነው። እንቀቅላለን ለ10 ደቂቃ ያክል እንቀቅላለን። አያጥብ ነው ማስተካክለዋለሁ። እንቀቅለዋለን። ሰዓት ላይ ለ10 ደቂቃ ያክል እናቆየዋለን። በሙቋ ነው እንቀቅለው። 10 ደቂቃ በ10 ደቂቃ ውስጥ ያመስለዋል። ይሄ እንግዲህ ለምንነቃቀልብን ጸጉራችን እንዲሁም ደግሞ አሁን ያለንበት ጊዜ ሙቀት ነው። በሙቀት የተነሳ የምንጠቀማቸው ሻምፖ እንዲሁም ደግሞ ውሃ ከውሃ የተነሳ ጸጉራችን ለሚሰባበርብን እጅግ በጣም አሪፍ ነው ማለት ነው። ለእኔ አንደኛ ነው ማለት ነው። እና ሁላችሁም በቤታችሁ ተጠቀሙበት። ያው እንቀቅለዋለን ማለት ነው። እስከምንተከተክ ድረስ እንጠብቀዋለን። ለ10 ደቂቃ ያክል እናንተከትከዋለን። ካተከተክን በኋላ ደግሞ ምን ጨምረንበት እንደምንጠቀም አሳያችኋለሁ ማለት ነው። እጅግ በጣም ቆንጆ ነው ማለት ነው። ለእኔ ለጸጉሬ በጣም ተስማምቶኛል። እናንተም በቤታችሁ ተጠቀሙት። በቀላሉ በቤታችሁ ውስጥ መስራት የሚችለው ነገር ስለሆነ ያው ስሩትና ተጠቀሙት ማለት ነው። እናበስላለን። ካበሰልን በኋላ ደግሞ ተመልሰን እንመለከታለን ማለት ነው። ውዶቼ ይኸው እንደዚህ አብስዬዋለሁ። ውዶቼ ይኸው እንደዚህ አብስዬዋለሁ። ይመስላል እዚህ እስከሚሆን ድረስ እናንተከትከዋለን። እንደዚህ እስከሚይዙት ራሱ እንደበሰለ እናየዋለን ማለት ነው። ከዛ በኋላ ያው እንፈጫዋለን። ትንሽ ቀዝቀዝ ካለ በኋላ እንፈጫውና ከዛ በኋላ አሳያችኋለሁ ያለው ማለት ነው። ውዶቼ ይሄንን ይመስላል እንደምትመለከቱት። ያው ዱባው እንደዚህ በስሏል። በዚህ ዱባ ላይ ደግሞ ምንድነው የምናደርገው? አንድ እንቁላል ጨምርበታለሁ። አንድ እንቁላል ሰብረን አብረን አንድ ላይ እና እንዲሁም ይሄ የወተት ዱቄት ወተት ማለት ነው። ዱቄት ወተት እናደርጋለን። 2 ማንካ እናደርግበታለን። ከዛም በኋላ እንደዚህ አብረን እንመተዋለን። እስከዚህ ማለት ነው። መጀመሪያ እንቁላሉን መምታት ትችላላችሁ ማለት ነው። ለየብቻ እንቁላሉን መምታት ትችላላችሁ ለየብቻ እንትን እንዳለባችሁ እንዳይጓጉልባችሁ። ግን እንደዚህ ነው የምቀባችሁ ማለት ነው። ይሄ በጣም አሪፍ ነው። ከፈለጋችሁ ማታ ተቀብታችሁ ጠዋት መታጠብ ትችላላችሁ። 2 ሰዓት ጸጉራችሁ ላይ ቆይታችሁ ከ2 ሰዓት በኋላ መታጠብ ትችላላችሁ። በጣም እጅግ በጣም አሪፍ ነው ማለት ነው። በጣም አሪፍ ነው። ተጠቀሙበት። ይሄንን መትቼ አሳያችኋለሁ። እንዲህ ከመጣን በኋላ ቀጥታ ጸጉራችንን ነው የምንቀባው። ጸጉራችን ላይ እናንተ ስትሰሩት ይሄ ዱባውን ውሃውን ቀነስ አድርጋችሁ ሳይቀጥንባችሁ ማለት ነው ሳይቀጥንባችሁ ኦይል መጨመር ትችላላችሁ። ዘይቱን መጨመር ትችላላችሁ። ኦሊቫ ኦይልን መጨመር ትችላላችሁ። ከጸጉራችሁ ጋራ የሚስማማውን ቅባት ጨምራችሁበት መቀባት ትችላላችሁ ማለት ነው። እኔ ይሄንን ይመስላል እንዲህ የሰራሁት። እንግዲህ እናንተም በቤታችሁ ሞክሩት። እንደምትወዱት ባለሙሉ ተስፋ ነኝ። በጣም አሪፍ
ነው። ደጋግማችሁ 2 ጊዜ 3 ጊዜ ስትቀጠቀብታችሁ ስታዩት ፀጉራችሁ ለውጥ በጣም ትወዱታላችሁ ብዬ አስባለሁ። እንግዲህ የዛሬ ውህታችን ይሄንን ይመስላል። ሁለገብ ቱብን ላይክ፣ ሰብስክራይብ፣ ሼር አድርጉልን፣ አበረታቱን። ደግሞ እየገባችሁ እያበረታታችሁ አላችሁ። ሁላችሁም እግዚአብሔር ብድራታችሁን ይክፈል። ሁላችሁም በአገር ውስጥም ከአገር ውጭ ሆናችሁ ይህንን ፕሮግራም የምትከታተሉ ውድ ተመልካቾቻችን እግዚአብሔር አምላክ በያላችሁበት ሰላምን ያብዛላችሁ። ለሀገራችን፣ ለምድራችን፣ ለኢትዮጵያም ሰላም፣ ፍቅር፣ አንድነትን ያምጣልን። ሁላችንም በያለንበት ደግሞ አንድነት፣ ፍቅር፣ መተባበርን፣ እጅ ለእጅ መያያዝን፣ ፍቅርን ይስጠን እግዚአብሔር። ሁላችሁም በያላችሁበት ሰላም ቆዩልኝ። እግዚአብሔር ይጠብቃችሁ፣ ከክፉ እግዚአብሔር ይጠብቃችሁ። መልካም ቆይታ